ዓለም ካየቻቸው ታላላቅ የጦር ኃይሎች አንዱ ነበር። ከ100 በላይ ጦርነቶችን የተዋጋ ሽንፈትን ያልቀመሰው ሰው ነው። ስሙም ገናና ነው። ታሪኩ በአረቢያ በረሃ ይጀምራል። ብሪሽ ጎሳ ተወለደ። አንዴ ከሙስሊሞች ተቃራኒ ሆኖ ተዋግቷል። የካሃዲዎች መሪ ሆኖ ተሳትፏል። ነገር ግን የእስልምና እውነታ ከተረዳ በኋላ ሁሉም ነገር ተለወጠ። ሙስሊሞችን ተቀላቀለ። ከዛም በኋላ አይበገሬ ኮማንደር ለመሆንም በቃ። ሞታ ዘመቻ 3000 ያቀፈውን ትንሹን የሙስሊም ጦር ከግዙፉ የቤዛንታይን ጦር ተቃራኒ ሆኖ መርቷል። በቁጥር የሚበለጠውና የተከበበውን የሙስሊም ጦር አዛዥነት በመቀበል ግሩም የሆነ የማፈግፈግ ስልት ፈጽሞ ሰራዊቱን ከጥፋት አዳነ። ከዚያም ጊዜ ጀምሮ ሰይፉላህ ወይም የአላህ ሰይፍ የሚል ማዕረግ ተሰጠው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በሪዳ ጦርነት የሙስሊም ወታደሮችን እየመራ አመፅን ጨፍልቆ አረቢያን አንድ አረገ። ከዚያም በጣም ዝነኛ የሆነ የየምሩክ ጦርነት ደረሰ። ባነሰ ጦርና መሳሪያ ባነሰ መልኩ የቤዛንታይን ኢምፓየር ጦር አሸነፈ። ሶሪያ እያደገ ላለው የእስልምና ኢምፓየር ከፍተኛ ደህንነት አስጠበቀ። ለእስልምና ተዋግቷል። ምንም ጦርነት አልተሸነፈም እና ታሪክን ለዘላለም ቀረጸ። ስሙም ኻሊድ ኢብኑ ወሊድ የአላህ ሰይፍ። ቢስሚላሂ الرحمن الرحيم من خالد بن الوليد إلى مرازبة فارس سلام على من اتبع الهدى فإما أن تسلموا وإما الجزية وإما الحرب وإلا فوالله لقد جئتكم برجال يحبون الموت كما تحبون أنتم الحياة.